ጋዜጠኛና መምህር አብይ ይልማ እባላለሁ። ስነ አእምሮ፣ ጠቅላላ እውቀት፣ ስነ ምግባር ላይ እንዲሁም መንፈሳዊነት ላይ መሰረት ያደረገ የሚዲያ ፕሮግራሞችን እየሰራው ይገኛል። ሱሰኝነት እንደገና ደግሞ የመዝናኛው ዓለም አብሮ ሲያያዙ ኦልሬዲ ሰዎች መዝናኛ ብለው ሲያስቧቸው ኢሚዲየትሊ የሚያስቡት ሱስ ሪሌትድ የሆኑ የመዝናናት ፕሮጀክቶችን ነው አእምሯቸው ላይ የሚይዙት። በቃ ምክንያቱም እንዝናናለን ብለው ሲያስቡ ኢሚዲየትሊ ተከታትለው የሚመጣው ከሱስ ጋር አታችድ የሆኑ ነገሮች ናቸው። እንግዲህ ይሄንን የሰው ልጅ በተፈጠረበት እድሜና የሰው ልጅ ከተፈጠረ በኋላ ባሉባቸው በሺህ ዘመናቶች ውስጥ ይሄ ነበር ወይ ባህሉ ብለን ካየን ይሄ አይደለም። አሁን በቅርብ ዓመታት ላይ የመጡ ነገሮች ናቸው እነዚህ ከሱስ ጋር የተገናኘ መዝናኛን ከሱስ ጋር አያይዞ መሄድ ማለት ነው። ስለዚህ የሰው ልጅ ከአዳም ጀምሮ ወደ 8,000 የሚጠጉ ዓመታት እስካሁን ድረስ ወደ ከ7,500 በላይ በሆነ ዓመታት ኖረዋል። ስለዚህ ጥንት ዲጄ የሚባል ነገር አልነበረም። ጥንት ሰዎች ለመዝናናት ናይት ክለቦች አልነበሩም። ደግሞ ጥንት በምንለው ሰዓት ላይ የሰው ልጆች አሁን ሰው የሚዝናናባቸው እጾችና መሰል ጉዳዮች አልነበሩም። ቢኖሩም አክቲቭ አልነበሩም ወይም የበላይነት የላቸውም። ስለዚህ የሰው ልጅ በጫካ ውስጥ ወይ ደግሞ በገዳማት ውስጥ ያለ ሰው ሚዝናናው በእነዚህ ነገሮች አይደለም ማለት ነው። ጥንት ምድሪቱ ሁሉ ገዳም ነበረች እንደማለት ነው። ምክንያቱም ግሪን ኤቨር ግሪን የነበረ ነው ጥንት ሁሉም ነገር። ስለዚህ የሰው ልጅ የሚኖረው የነበረው በተፈጥሮ ከተፈጥሮ ጋር ተዋዶ ከተፈጥሮ ጋር ተገናኝቶ ከተፈጥሮ ጋር ተሰናስኖ ስለነበረ መዝናኛ የሚለው ነገር ከተፈጥሮ ጋር አብሮ በመኖር ውስጥ የሚመጡ ነገሮች እንደሆኑ እናያለን። ሪል መዝናኛ የሚባለው እሱ ነው። ለምሳሌ የሀመር ገበሬ አሁን ላይ ያለ የሀመር ገበሬ 9 ከብቶችን ዘሎ የሚያገኘው እርካታ አለ፣ መዝናኛው አለው ማለት ነው። ከተማ ውስጥ ያለ ወጣት ደግሞ 9 የመጠጥ ከባድ መጠጦች 9 ጠርሙስ ጠጥቶ ነው እርካታ አገኛለሁ ብሎ የሚያስበው ማለት ነው። ስለዚህ ጉዳዩ ያለው አእምሮ ላይ የተሰራ ስራ እንጂ መሬቱ ላይ አይደለም ማለት ነው። ስለዚህ መሬቱ ላይ ያለው እውነታ ምንድን ነው ብለን ካየን መሬቱ ላይ ያለው እውነታ የሰው ልጅ በተፈጥሮ የሚደሰትባቸው ነገሮችን ሚስ እያደረገ ሰው ሰራሽ በሆኑ መዝናኛዎች የበላይነት ውስጥ እየወደቀ መጣ። ደሊብሬትሊ ክሪኤትድ የሆኑ የመዝናኛው የሚባሉ ዓለማት የበላይነት እንዲያገኙ በተፈጥሮ የሰው ልጅ ደግሞ የሚያገኛቸው የነበሩ የመዝናኛ ኃይሎች ደግሞ እየከሰሩ እየወደቁ እንዲመጡ ሆኑ። ስለዚህ ይሄ ሆን ተብሎ በፕሮጀክት ደረጃ ተሰርቷል። አውሮፓዎቹ ከዓመታት በፊት በተለይም ዘኒው ኤንላይትመንት ከሚሉት ጊዜ ይሄ ኒው ኤጅ ሙቭመንት ከሚሉት ጋር አያይዘው የመዝናኛውን የተባለውን ቅርጹን ቀየሩት፣ አዛቡት ማለት ነው። አህመድ እባላለሁ። አህመድ ታምሩ። እኔ የሚያዝናናኝ ነገር ቢኖር ጫት ነው። ጫት እወዳለሁ። በቃ ወጣቱን ቁጭ ያደረገው ነገር ቢኖር ጫት ነው። ግን እኔ እዝናናበታለሁ፣ ይመቸኛል። በዚህ ሰዓት አልባሌ ቦታ ከምውል ብዬ ነው ምቅመው። ሌላ የመዝናኛ ወይም ጊዜ የማሳለፊያ ምርጫዎች የሉ ይኖራሉ። ግን በእኛ ጊዜ ግቢ በገባንበት ሰዓት ያው የዩኒቨርሲቲ ላይፍ ታውቀዋለህ እንግዲህ ላይፍ ይመስጣል ምናምን ነው የምታሳልፈው እና እዛ እንደገባ ከቤተሰብ ትለቀቃለህ እና በዛ ሰዓት እንደወጣም ብዙ የምታደርጋቸው ነገሮች አሉ ነፃነት ስላለ። ስለዚህ በዛ ሰዓት ብዙ ነገር ትሞክራለህ፣ ጫትን ትጀምራለህ። ወጣትነቱ አለ፣ የእሳት ጊዜ ነው እና እነሱ ነገሮች ይሸውዳል። ያ ነገር ይላመድህና ይዋህድህና ጫትን ከጀመርከው ያው የሚቀሙ ሰዎች ያውቁታል። ብዙ ጊዜ ዩኒቨርሲቲ የሚሄዱ ሰዎች ለመማር ይሄዳሉ እንጂ ተበላሽተው ነው የሚመጡ። ያው እኔ የጥቃቱ አንዱ አካል ነኝ። እንደ ችግርስ ትቀበለዋለህ? በዚህ ሰዓት ስለምቅም እኔ ችግር ነው ብዬ አላስብም። ምክንያቱም አሁን እያዝናናኝ ስለሆነ። ግን ከበፊት ቢሆን ደስ የሚለኝ ምን መሰለህ፣ ቤተሰብ ያለውን ነገር ከልጆቻቸው ጋር ያለውን ነገር ግልጽ አድርገውት እየሄዱ ቢሆን ወጣቱ ለዚህ ችግር አይጋለጥም። አሁን ተው አትተው፣ ልጅ ወላጅ ተው ይላል፣ ልጅ አልተውም ይላል። በዛ መሀል ክፍተት ይፈጠራል። ስለዚህ ነገሮች እየተበላሹ ይሄዳሉ እና ወላጆች ልጆቻቸውን በስነ ስርዓት ነገሩን ግልጽ አድርገው ቢያሳድጓቸው። ብዙ ጊዜ ሱሶች ተጓዳኝ ናቸው ይባላል። አንደኛው ሱስ ሌላውን ይዞ የመምጣት አጋጣሚ ያለው። ለምሳሌ አንድ ሰው የጫት ሱሰኛ ከሆነ የመጠጥ ሱሰኛ ከሆነ ደግሞ እንዲሁ ወደ ሌሎች ነገር የመገፋፋት ነገር አለ። አንተ ይህን እንዴት ትገልጸዋለህ? ያው ከጫት ጋር ተያይዞ የሚመጡ ሱሶች ብዙ ነገሮች አሉ። ጫት ስትጀምር ጨዋታ አለ። ከጨዋታ መሀል ሴት አለች፣ ትገባለህ። ከዛ በኋላ እነ ሲጋራ ይመጣሉ። ሙድ ምናምን አታርፍም እንዳትባል ደግሞ ብዙ ነገሮች ትሞካክራለህ። በዛ መሀል ደግሞ ዝሙት ይመጣል። የሲጋራም ሱስ አለ። የሀሺሽ ሱሰኛ ልትሆን ትችላለህ። የመጠጥ ሱሰኛ ልትሆን ትችላለህ። በዛ መሀል ህይወትንም ልታጣ ትችላለህ። ብዙ ተጓዳኝ ነገሮች አሉት። ራስህን አቀበህ እንትን ካላስተካከልከው በጣም ችግር ይፈጠራል ማለት ነው። አሁን ዩኒቨርሲቲ ተምረህ ስትመጣ ስራ የለም እና መንግስት ከስራ ጋር በተያያዘ ያለውን ችግር መፍታት አለበት። ካልሆነ ወጣቱ ተምሮ ምን ይሰራል? ድድ ማስጣት ነው እና ድድ ከምታሰጣ ደግሞ ሰተር ብለህ አልባሌ ቦታ ሳትሆን ቁጭ ብለህ ብትቅም የተመረጠ ነው በዚህ ሰዓት። ምክንያቱም ስራ የለማ። ወይ ዘራፊ ነው የምትሆነው ወይ
ብዙ ነገር አለ። እሱን ለማንኛውም ወጣቱ ይሄ ነገር የራሱን ችግር አለ። የራሱንም ችግር መፍታት ያቃተው ወጣት ደግሞ ሌላ የመንግስት ችግር ሲደረብበት፣ የወላጅ ችግር ሲደረብበት ብዙ ነገር ይመጣል። ስለዚህ እነዚህ ነገሮች ሁሉም ነገሮች አንድ ላይ ካልሄዱ ለሱስ ትጋለጣለህ። ያው ወጣቱ ሁሉንም ነገር ያው ይቃም ባልልም ወጣቱ ቁጭ ብሎ ይቃም ባልልም አሁን ያው ኦልሬዲ አንዴ ደርሶብኛል ተጠቅቻለሁ ብዬ ነው ማስበውና ያው ጫቱን ልተው ብል ሌላ እኔ ቲክቶክ ውስጥ ከምገባ ግን ራሴን አውቄ ይሄንን ነገር ደግሞ ያው ሳናስበው ነው ላያችን ላይ የተቀመጠብን። ይሄንን ነገር አስተካክለ ነው መሄድ መቻል አለብን። ምክንያቱም ወደፊት የራሳችን ህይወት ይኖረናል። ስለዚህ ነገሮችን አስተውለን ብናስኬደው የተሻለ ይሆናል ብዬ አስባለሁ። ሆን ተብለው በተሰሩ ዲዛይኖች የሰው ልጅ ለመዝናናት ብሎ የሚያስበው ነገር ላይ ከተፈጥሮ ማለት ይሄ ናቹራል ከሆነው ነገር ማለትም ሱፐር ናቹራል የሚለውም አለ እዛ ላይ ማሰብ ያለበት። ሱፐር ናቹራል አለ፣ ናቹራል አለ፣ ከዛ ደግሞ ማንሜድ ያለ አርቲፊሻል ነገሮች አሉ። ስለዚህ ይሄ የተፈጥሮ የሚባለው ነገር ወደማይታየው ማንነቱ የሰው ልጅ ገብቶ የሚያገኛቸው ነገሮች ናቸው። ስለዚህ ደስታን ልታየው አትችልም፣ ልጨብጠው አትችልም። ምናልባት አደንዛዥ እጽን ሰውየው በጣቱ ላይ ሊጨብጠው ይችላል። ከአደንዛዥ እጹ በኋላ አገኘዋለሁ ብላ ያለው ሳቲስፋክሽን ግን ሊጨብጠው አይችልም። ደስታ የማይጨበጠው ዓለም ላይ ያለ ስጦታ ነው። እሱን በአርቲፊሻል መንገድ አመጣዋለሁ ብለህ ስትለው አርቲፊሻል ስለሆነ አንድ ቤት በጄኔሬተር የኤሌክትሪክ አቅርቦት ሲመጣለት የተወሰነ ጊዜ ነው ቤንዚኑ ጥቅም ላይ ወልዶ ከዛ በኋላ ጄኔሬተሩ የሚያበቃው። ስለሆንኩ ዓለም አቀፍ በጣም የሚታወቁ ረጅም ጊዜ የሚያበሩ የኤሌክትሪክ ሲስተም ካላቸው ጋር በቀጥታ ቤቱ የሚገናኝ ከሆነ ግን እንደ ጄኔሬተር የኃይል እጥረት ስጋት አይገጥመውም። ሱሶች እጾች ማለት አንድን ቤት በጄኔሬተር እንደማቆም ማለት ዘላቂ ባልሆነ ወዲያው በሚያልቅ ጊዜያዊ በሆኑ ኃይሎች መደገፍ ማለት ነው። ሱስ እሱ ነው። ስለዚህ መዝናኛውን ከሱሰኝነት ጋር ያገናኘው ሆን ተብለው የተሰሩ ፕሮጀክቶች መሆናቸውን ጽፌዋለሁ እኔ በመጽሐፍ። በነገራችን ላይ አድማጮች፣ ለመሆኑ የመገናኛ ብዙኃን በመዝናኛው ኢንዱስትሪ ላይ ሊኖራቸው የሚገባው ሚና ምን ሊሆን ይገባል? ጋዜጠኛና መምህር አብይ ይልማ። በጣም ትልቅ መሰራት ያለበት ነገር ለምሳሌ የመዝናኛ የቴሌቪዥን ፕሮግራሞች፣ የመዝናኛ የሬዲዮ ፕሮግራሞች፣ የመዝናኛ እንዲህ ተብለው የሚባሉት በጠቅላላ እንደገና ነው መታየት ያለባቸው። ምክንያቱም የሰው ልጅ የግድ በመጠጥና በአደንዛዥ እጽ ይዝናናል፣ የግድ መዝናኛው እሱ ነው ብሎ የተሳለው ስዕላል ኢትዮጵያ ላይ የባለፉት 25 እና 30 ዓመቶች ውስጥ የተሰሩ ፕሮጀክቶች አሉ። ሆን ተብለው የተሰሩ ናቸው። እነዚህ ወጣቶችን ማደንዘዣ መንገዶች ማለት ነው። ወጣቶች ፖለቲካ ላይ አክቲቭ እንዳይሆኑ፣ ማህበራዊ ነገር ላይ አክቲቭ እንዳይሆኑ በእጽና በእጽ ኮንትሮል ለማድረግ የተሰሩ ፕሮጀክቶች ነበሩ ማለት። የሚዲያው ቢጋሩ ሲዘጋጅ መዝናኛ ተብሎ አብሮ መጨረሻው ግቡ አደንዛዥ እጽና የናይት ክለብ ከፍተኛ ፕሮጀክቶች እንዲሆኑ ተደርገው ተሰርተዋል። ሬዲዮ ጣቢያ ለምሳሌ ሲቋቋም ኢትዮጵያ እንደ ኢትዮጵያ ሀብት አላት፣ መንፈሳዊ ሀብት ያላት ሀገር ናት። ለምሳሌ አንድ ሰው ገዳማት ሄዶ ወይም ደግሞ በእስልምና ደግሞ የሚታወቁ ሀጂ የሚኬዱ ጉዞዎች አሉ፣ መንፈሳዊ ጉዞዎች ማለት እነዛንም ሄዶ ሰው ልጅ መዝናናት ይችላል የሚለው የሬዲዮ ፕሮግራም አያወራው። የግድ በዲጄ እከሌና በእንትና ነው የምትዝናናው ተብሎ ነው ዲዛይኑ የተሰራው። ያኛው እኮ ያዝናናል። ለምሳሌ ሰዎች ለመንፈሳዊ ጉዞ በሚሄዱበት ቦታ ላይ እኮ ተዝናንተው ነው የሚመጡት። የሚገርም አእምሮ ሪፍሬሽ አድርገው መዝናናት ብለን የምንለው የአእምሮ ሪፍሬሽመንት ነው። ውስጠኛው ነገርስ ሪፍሬሽ ሲያደርግ ነው። እሱን ሪፍሬሽ ለማድረግ የምታችልበት ዘላቂ የሆኑ በጣም ብዙ ነገሮች አሉ ኢትዮጵያ ውስጥ። ለምሳሌ ቅርሶችን መጎብኘት ምን ማለት እንደ መዝናኛ አድርጎ አይደለም ሬዲዮም ቴሌቪዥን ጣቢያ የሚያወራው። ስለዚህ ለምሳሌ የእኛን የኢትዮጵያ ቅርሶችን መጎብኘት የመዝናኛ አንድ አካል ነው ብሎ መዝናኛውን ወደዛኛው ፕሮቮክ ለማድረግ በጣም የተቸገሩ ሰዎችን መርዳት የሆነ በጎ ፈቃደኛ ሆነው ትራፊክ መሆን ያዝናናል የሚለው ነገር ከተሰራው ይልቅ ናይት ክለብና አደንዛዥ እጽ ወይም ደግሞ ነገር ሊያዝናና ይችላል የሚለው ነገር እንደተሰራ ነው የኢትዮጵያን የሚዲያ ስትራክቸር ብታየው። ስለዚህ መቀየር አለበት ስትራክቸሩ። ሰዎች መንፈሳዊ ጉዞም ሄደው መዝናናት ይችላል። እሱም መወራት አለበት በድፍረት። ሚዲያው ላይ ስለ መንፈሳዊ ነገር ስታወራ የሚመስለው ሰው ስለ ሃይማኖት የምታወራ ሊመስለው ይችላል። ሃይማኖት ምድራዊ ነገር ነው። ኦልሬዲ የሃይማኖት ማንኛውም ነገር ሰው በየትኛውም እምነት ሊኖረው ይችላል። መንፈሳዊነት ግን ኦልሬዲ ዘላለም የሚቀጥል ነገር። ይሄ የሰው ልጅ ዘላለም የሚቀጥለው ማንነቱ ላይ መሰራት አለ። ምድር እኮ ተጠቅላ ስታል ሁሉም ሃይማኖት ተቋማት ምድር ላይ አይኖሩም አይደል? ለምሳሌ መሬት መናወጥ ቢመጣ ሁሉም የሃይማኖት ተቋማት እኮ አይኖሩም እንደ ተቋም። ምክንያቱም ዓለም ስታልፍ ሃይማኖት ተቋማት ሁሉ ያልፋሉ አብረው ተቋም ስለሆነ ማለት ነው። ግን መሰራት ያለበት ግን የሰው ልጅ ያኛው ዓለም ላይ የማይታየው ዓለሙ ላይ የሰው ልጅ መሰራት አለበት።